ላስ ቬጋስ የላስ ቬጋስ ካሲኖች ወይም ቁማር ቤቶች የምድራችንን ብርሃናማና አንጸባራቂ ስፍራ ፈጥረዋል። እዚህ ከ100 ሺህ በላይ የስሎት ማሽኖች አሉ። በየአመቱ ከ40 ሚሊዮን በላይ ቱሪስቶች ይጠቀሙበታል። አስቡት እነዚህ አቋማሪዎች ከ1 ቢሊዮን ዶላር ያላነሰ ገቢ በየወሩ ያስገባሉ። ግን ለምን ይሄ የጥፋት ቦታ መሃል በረሃ ውስጥ ተገነባ? ቁልፍ የሆኑ ነገሮችን ግልጽ በማድረግ እንጀምርና ማወቅ ያለብን ነገር በሁሉም አይነት ቁማር ታዋቂ የሆነችው ስትሪፕ ላስ ቬጋስ ውስጥ አትገኝም። ወይ አንዴ በግልጽ ላስረዳችሁ። ላስ ቬጋስ እንደማንኛውም ኖርማል ከተማ ከ3 ሚሊዮን በላይ ሰዎች ተረጋግተው ይኖሩባታል። ይህም ማለት ትምህርት ቤት፣ ሐኪም ቤት፣ ንግድ ቦታ የመሳሰሉት ነገሮች አሏት። ይቺ ስትሪፕ የከተማዋ አጎራባች ስትሆን በስተደቡብ ትገኛለች። የምትተዳደረው በካንቲ ወይንም ዞን ነው። ስለዚህ በላስ ቬጋስ ከንቲባ ቁጥጥር ስር አይደለችም። እናም የትኛውም ከተማ አካል አይደለችም ማለት ነው። በሚቀሩት ደቂቃዎች ስለ ላስ ቬጋስ እና ስለ ስትሪፑ እናወራለን። ለማንኛውም ልዩነታቸውን ተረድተናል። እንደሚታወቀው ላስ ቬጋስ የሚሄድ ሰው 99% የሚሆኑ ቁማር ቤቶች ውስጥ ወራ ሳይል አያልፍም። በአጠቃላይ ከ156,000 በላይ የሆቴል ሩሞች አሉ። እናም ከ40 ሚሊዮን በላይ ቱሪስቶች በየአመቱ የማስተናገድ አቅም አላቸው። ወደ ከተማዋ በመኪና በባቡርም በፕሌንም መሄድ ይቻላል። አንድ ጊዜ ቱሪስቶች ቁማር መጫወት ከፈለጉ በጣም ብዙ አይነት ምርጫ አላቸው፣ እንደ ስሎት፣ ፖከር ቴብል፣ ሩሌት፣ ቢንጎ እና ሌሎችም። እናም እያወራን ያለነው በወር በቢሊዮን ዶላር ስለሚቆጠር እዚህ ጋር ቆይ ቁማሩንም ገንዘቡንም የከተማዋንም አንጸባረቅ ተውትና ይሄንን የመሰለ ሐሳብ እንደዚህ አይነት ምድረበዳ ውስጥ ለማን ይመጣለት? መልሱ ያው ቀላል ነው። ላስ ቬጋስ በሞሃቬ በረሃ ውስጥ የምትገኝ ለም ስፍራ ነበረች። ላስ ቬጋስ የሚለውም ስም የመጣው ከስፓኒሽ ሲሆን ሜዳ ወይም ሳርማ ማለት ነው። በዛ ዘመንም ቦታው እንደ ስሙ አረንጓዴ መሆኑ ተከትሎ ከጊዜ ወደ ጊዜ የተለያዩ ሰዎች ይኖሩበት ነበር። በተለይ ደግሞ ከሎስ አንጀለስ ሶልት ሌክ ያለውን በረሃ የሚያቋርጡ እንደ ማረፊያም ነበረች። እንደ አውሮፓውያን አቆጣጠር እስከ መጀመሪያዎቹ 900 ዓመታት ወደ 800 የሚሆኑ ሰዎች ብቻ ነበር የሚኖሩባት። ይህም ለውጥ የመጣው 1905 ላይ የባቡር መስመር ከሎስ አንጀለስ ሶልት ሌክ ሲዘረጋ ነው። በጊዜውም የነበረው ባቡር በስቲም ስለሚሰራ ብዙ ውሃ ያስፈልገው ነበር። ለመቅዳትም የተሻለው ለም ስፍራ ላስ ቬጋስ ስለነበረ ከተማዋ እንድትነቃቃ ረድቷታል። ውሃው እስኪሞላ ከ1 ሰዓት ያላነሰ ጊዜ ስለሚፈልግ ተሳፋሪዎቹ አጋጣሚውን በመጠቀም ለገበያ ይወርዱ ነበር። ትንሽም ቢሆን ያው እንቅስቃሴ ነበር ማለት ነው። በ1911 ግን እንደማንኛውም አንድ ከተማ ተብላ ተሰየመች። በጊዜውም ቁማር ህገወጥ የነበረ ቢሆንም በድብቅ የሚጫወቱ ብዙ ሰዎች ነበሩ። በዚህም መልኩ ያው ቀስ በቀስ እየተስፋፋ መጣ ማለት ነው። ነገሮች የሚቀየሩት ከ20 ዓመት በኋላ 1931 ላይ ፕሬዚደንት ፍራንክሊን ዴላኖ ሩዝቬልት የሁቨርን ግድብ ሲገነባ ነው። በተመሳሳይም ቁማርን ህጋዊ ሲያደርግ ነው። ይሄም ውሳኔ ነገሮችን በሶስት ምክንያት ቀይሯል። አንደኛ ግድቡ ጋር ለሚሰሩ ሰዎች ብቸኛውና በአቅራቢያቸው የሚገኝ የመዝናኛና የመኖሪያ ስፍራ ስለነበር ከነ ቤተሰቦቻቸው ወደ ከተማዋ እንዲዘዋወሩ አድርጓል። ሁለተኛ የሁቨር ግድብ በቂ የሆነ ውሃና ኢነርጂ ለከተማዋ አስተዋጽኦ ያደርግም ስለነበረ ነው። ያው በዚህ ጉዳይ ቆይ እንመለስበታለን። ሶስተኛ ደግሞ የቁማር ጨዋታ ህጋዊ መሆን ከተማዋን ስላጦዛት ፈጽሞ ነው የቀየራት። ይህንንም ተከትሎ ብዙ አቋማሪዎችና ነጋዴዎች ሰፈሩባት። ይህኔ ነው ላስ ቬጋስ በረራዋን የጀመረችው። ከድሮ ጀምሮ የማቋመር ስራዎች በንጹህ ወይም ህጋዊ ሰዎች ሳይሆን በወንጀለኞችና በማፊያዎች ነበር የሚሰራው። ለምሳሌ ያክል ጋይማ ካፌ የቀድሞ የሎስ አንጀለስ ፖሊስ በቁማርና በወሲብ ንግድ ይፈለግ የነበረው ወይንም ደግሞ ታዋቂ የነበረው ባክሲ ሲጋል በ1947 ፍላሚንጎን የከፈተው ማፊያ ይጠቀሳሉ። እዚህ ጋር ግን ማወቅ ያለብን ሁሉም ማፊያዎች የቁማርን ስራ ይሰራሉ ማለት አይደለም። ግን ህጋዊ የቢዝነስ አይነት ስለነበረ ገንዘብ ለማቀብ ይጠቀሙበታል። ግን ይሄ ሌላ ርዕስ ነው፣ ሌላ ቀን በሰፊው እናወራበታለን። የላስ ቬጋስ ስኬት ከቁማር ጋር ብቻ አይተሳሰርም። ነገር ግን ልክ እንደ ቦክስ አይነት ስፖርታዊ ጨዋታዎችም በብዛት እና አለፍ ሲልም የተለያዩ የመድረክ ስራዎች ይቀርቡ ነበር። ልክ እንደ ዳንስ፣ ኮሜዲ፣ ቲያትር። በዚህም የተነሳ የብዙ አርቲስቶች መኖሪያ ሆነች። ለምሳሌ ከቀድሞዎቹ ኤልቪስ ፕሪስሊ፣ ሴሊን ዲዮንን፣ ከቅርብ ጊዜዎቹ ደግሞ እነ ኔዮን አሸር መጥቀስ እንችላለን። በአሁኑ ሰዓት በላስ ቬጋስ ውስጥ ተጽዕኖ የሚፈጥሩት ሁለት ካምፓኒዎች ናቸው። አንደኛው ኤምጂኤም ሪዞርት ሲሆን
በስትሪፑ በስተደቡብ ከዋናዎቹ 9 ካሲኖዎችን ይቆጣጠራል። ሌላኛው ደግሞ ሲዛር ኢንተርቴይንመንት ሲሆን በስተሰሜን የተቀሩትን 8 ካሲኖዎች ይቆጣጠራል። አንዳንድ ድርጅት ስር ያሉት አንዳንድ ካሲኖዎች እርስ በራሳቸው የተገናኙ ናቸው። ማለትም ሳትወጡ ከአንደኛው ካሲኖ ወደ ሌላኛው ካሲኖ መሄድ ትችላላችሁ ማለት ነው። መቼስ እነዚህን የሚያክል ትልልቅ ህንጻዎች ኃይለኛ አቅም ያለው ኢነርጂ ይፈልጋሉ ማለታችሁ አይቀርም። ይህን ስትሪፕ ከስፔስ ላይ ብናየው ምድራችን ላይ ካሉት በጣም አንጸባራቂና ብርሃናማ ቦታ አንዱ ነው። እናም የኢነርጂ ወይም ኃይሉ ምንጭ 61% የተፈጥሮ ጋዝ ሲሆን የተቀሩት 39 ደግሞ ከሪኒዌብል ኢነርጂ ነው የሚገኘው ከፀሐይ ከግድቡና ከመሳሰሉት ማለት ነው። ከሆቨር ግድብ ግን የምናገኘው በጣም ትንሽ ኃይል ነው። ምክንያቱም አብዛኛው ኢነርጂ ለአጎራባች ክልሎች ስለሚሄድ ይህንንም ተከትሎ አብዛኛው ታዳሽ ኃይል የሚገኘው ከፀሐይ። ለምሳሌ ያክል ኤምጂኤም ግራንድ የተባለው ካሲኖ የራሱን የሆነ በልደር ሶላር 1 የተባለ በጣም ትልቅ ወደ 800,000 የሚቆጠር ሶላር ፓኔሎችን በመትከል ራሳቸውን በኢነርጂ የሚደጉ ፓርክ ገንብተዋል። በተመሳሳይም ሌሎችም አሉ። ስለ ውሃ ግን ካወራን ከተማዋ ውሃ የምታገኘው ከሚድ ሃይቅ ሲሆን ምስጋና ይግባውና የሆቨር ግድብ ይህን የምታዩትን ትልቅ ሃይቅ ፈጠረ። ግን በእነዚህ መጨረሻ ዓመታት ውሃው ስለመቀነሱና ላስ ቬጋስም የውሃ ጥራት ላይ ስለመሆኑ እየተነገረ ነው። ያው በዚህ መሰረት ለመፍትሄው እየሰሩ እንደሆነ እና ትኩረታቸውንም ሪሳይክል ላይ እንዳደረጉ ገልጸዋል። እና በዚህ ግድብ እና በላስ ቬጋስ ከተማ ንቅናቄ መሃል ሀገራችን እንዴት ታዩታላችሁ? እኛስ አባይ ጋር ላስ ቬጋስን እንገንባ ወይስ ምን ታስባላችሁ?